ከስተቷ የማትማረው ሮዛ አሁንም በድጋሚ ሌላ ስተት እየሰራች ነው። ባሏ የነበረውን ዳዊት በብዙ ነገር በድላው ብዙ ነገር አድርጋው ዛሬም ቢሆን እራሷ እንደ ጥፋተኛ ሳይሆን የምታየው ስላጣችው ንብረት ስለጎደለባት ነገር ብቻ ነው እያዘነች እየተከዘች ያለችው እና ተንኮሏ ስላልሰራ እሱም በሷ ወጥመድ ስላልወደቀ እናም ደግሞ ንብረቱ ሙሉ በሙሉ ስላልወሰደች ዛሬም ላይ ሌላ ተልኮ ለሌላ ሰው ሰጥታለች ማለት ነው። ተልኮም ተቀባዩ ከዚህ በፊት ብዙ ነገር ያደረገላት ትምህርት ቤት እያለች ያሳከማት ያስተማራት እናቷን ያስታመመላት ያሳከመላት ብዙ ነገር የሆነላት እናም ለነሱ ብሎ ወንጀል የሰራላቸው ሰው በህገ መንገድ እየላከ ነበረ። ሰዎች መንገድ ላይ እንዲሞቱ እያደረገ ነበረ። የተለያዩ ህገወጥ ነገሮችን እየሰራ ነበረ። ያ ሁሉ የሚያደርገው የነሱን ከርስ ለመሙላት የነሱን ፍላጎት ለማሟላት የሷ እናት ለማሳከም ነበረ። ያም ሳትረዳ ቀርታ ዛሬ ላይ እሱ ባሌ አይደለም ምንም የለውም ከሱ ጋር እያከኩ መኖር አልችልም ብላ በእነሱም ምክንያት በሰራ ወንጀል ሲታሰር ሌላ ሰው አግብታ ነበረ። ያን የሚያውቅ አብሮ አደጉ ግን ዛሬም ቢሆን ከሷ ጋር ለመሆን ሴትነቷን አሸንፎት ለሷ ወንጀል ለመስራት እቅድ ይዘዋል ማለት ነው። እንግዲህ የምሰጥ ስጦታ አለ። ዴቭ ሲሞት ሰርፕራይዝ ማድረግህ ነገር አለ። የዴቭ ንብረት ይዤ ወደ አንተ እመጣለሁኝ እናም እወድሃለሁ አፈቅርሃለሁ ብላ እያታለለችው ነው። እሱም ቢሆን ከዚህ በፊት ካላት ህይወት እና ከህይወት ተሞክሮዋ መማር ነበረበት፣ ግን አልተማረም። ምክንያቱም እሱም ወንድ ነው፣ ሌሎቹም ወንዶች ናቸው። እነሱም ስትጠጋቸው እኮ እወዳቸዋለሁ አፈቅራቸዋለሁ ብላ ነው የተጠጋቻቸው። ምክንያቱም ባትወድ ባታፈቅራቸው ልታገባቸው እስከ ትዳር ድረስ ልትደርስ እንደማትችል እሱም መገመት ነበረበት። ግን እሱ ተታለዋል። ሴትነቷን አታላዋለች። ሮዛ እናቷ ያሳደገቻት ልጅ ናት። እናቷም በሷ መንገድ ወንዶችን እያታለለች ብዙ ነገር እያደረገች የኖረች ሰው ናት። ዛሬም ቢሆን በዚህ እድሜዋም እንኳን ነገሮችን ለማስፈጸም ሴትነቷን የምትጠቀም ሴት ናት፣ እናት ናት። እናም ስትሳሳት ልጇን ወደ መስመር መመለስ ሲገባት ትላንትም ባንቴሮን ታይዛሽ ዴቭን አግቢ ብላ የመከረቻት እሷ ነበረች። እናም ቤቷን አሲዛ ተበድራ ስትከስር ሌላ መማሪያ ሊሆናት ሲገባ ሌላ ማምለጫ መንገድ ነበረ የተጠቀሙት። እሱንም ዴቭ የማጥመድ ስራ ነበረ። ዴቭም እንግዲህ ቤት ሊገዛበት የተዘጋጀውን ብሩን እንድሰራበት እሰራለሁ ብላ እንግዲህ አክስራዋለች ማለት ነው። ያም እንደ ስህተት አላየችውም። ዛሬም ቢሆን እንግዲህ የእናቷን ቤት በራሷ ስም ማድረግ ትችል ነበረ፣ ግን ስራ ሰራበታለሁ ብላ ብሩን አጥፍተዋለች እና እሱም ቤቱን ሊገዛ አልቻለም ማለት ነው። እስከ ዛሬም ድረስ የሰው እንደሆነ ስሙም ሳይተላለፍ አለ። ያ የራሷ መስሏት ነበረ። እሱም የራሷ ሆኖ እንኳን አርፋ ልትቀመጥ አልቻለችም። ከዚህ በፊት ሉሊትና እሱ የእንቅልፍ ኪኒን ጨምራ በሚጠጡት ወይም በሚበሉት ነገር ላይ አብረው እንደተኙ አስመስዬ ቪዲዮ ቀርጬ ለሱ ፍቺ ጠይቃለሁ፣ የራሴ ድርሻና ካሳ ፈልጋለሁ እና ከሱ ይዤ ወጣለሁ ብላ እናቷን ስታማክር ነበር። ያ ነገር ሳይሆንለት የዋህ አምላክ እንግዲህ ዴቭን ጠብቆት እሷ ያሰበችው ነገር ሳታደርግ ቀርታለች ማለት ነው። እንግዲህ ለባንቴሮም ቢሆን ተፈቶ ሲመጣ ዴቭን አስገድዶ እንዳገባት እና ብዙ ነገር እንዳደረገ እናም ደግሞ ስለ ቤቱ ምናምን ነግራው ቤቱ እንዳይወስድባቸው እሱን እንዳገባችሁ ነግራው እሱ ላይ ጠላትነት እንዲነሳ አድርጋ ነበረ። ብዙ ጊዜ ሊገላውም ሞክሮ ነበረ። እሱም ለማጥፋት የመጀመሪያ ጠላቱ ህይወቱ ያመሰቃቀለበት ሚስቱን የቀማው ሰው አድርጎ ያስብ ነበረ። ግን እውነታው አጠገባቸው ሆኖ ሲረዳ ግን ያ አለመሆኑ ዴቭም እሷ ባለችው መንገድ አስገድደዋ ሳይሆን እሷ ለተንኮሏ ማስፈጸሚያ እንደተጠቀመችበት ተረድቶ እንግዲህ ምርጫውን ወደ ዴቭ በኩል አድርጓል ማለት ነው። እንግዲህ አንዳንድ ጊዜ እግዚአብሔር ሊያስተምረን ሲፈልግ በተለያየ ነገር ያስተምረናል። አንዳንዴ ደዌ አምጥቶ ራሳችንን ሰበር አድርገን ራሳችን እንድናይ ያደርገናል። እሱ ግን
ሮዛ መታው እግሩ ተሰብሮ የልቡን ስብራት ልቡም እንዲያይ ሰዎች ለሱ ምን አይነት አመለካከት እንዳላቸው እሱ ቢበድላቸውም እንኳን እነሱ ሊሞቱለትና ሊነሳ እንደሚፈልጉ አሳይተውታል። በፍቅር ቀርበውት ልቡን ወደ ፍቅር መልሰውታል ማለት ነው። እሱም በተደጋጋሚ ይላል እኔ የትላንቱ ባንቴሮ አይደለሁም፣ አንተና ቤተሰቦች መልካም የሆናችሁልኝን የሰራችሁኝ ባንቴሮ ነው ዛሬ ያለሁት። እናም ደግሞ አንተ ያ ነገር መረዳት አልቻልክም ብሎ ዴቭን እየወቀሰው ነበር። ዴቭ ግን ትላንት ባደረገው ነገር ሊገለኝ ሞክሯል። ሉሊትም ወደ በረሃ ልኮ ሊገላት ልትሞት ፈልጎ ነበረ ብሎ እንግዲህ ዛሬ እየወነጀለው ነው ያለው። የእሱን መቀየር እስካሁን ድረስ እየተረዳ አይደለም። ምክንያቱም ዴቭ ንዴት ውስጥ ነው። አሁን ሁሉም ሰው አጠገቡ ያሉ ሰዎች ሁሉ እንደ ካዱት ነው የሚያስበው። ባንቴሮና ሮዛ ደግሞ በተለይ በጣም ክደውኛል፣ ቀብረውኛል ብሎ ነው የሚያስበው። ባንቴሮ ግን አሁን ላይ እንደሱ አይደለም። አምኖት አብሮት ቢሆን ቢያግዘው በጣም ደስ ይለዋል። እናም የሮዛን ተልኮ አስፈጻሚ ሆነዋል ማለት ነው በተራው። ምክንያቱም ዴቭ ሲሞት ንብረቱን ይዤ ወደ አንተ ነው ምመጣው፣ እናም ስጦታህንም ይዤ ነው ምመጣው እያለችው ነው። እሱም እንግዲህ አሚን ብሎ ተቀብሏል። ባንቴሮና ሉሊት አብረው ሆኖ አይቷቸው እንኳን ሉሊትን ከዚህ በፊት ስለሷ ጥሩ ነገር ስታወሪ አልሰማውም፣ ላጥፋት ወይ ምን ላድርጋት ብሎ ሲጠራት፣ አሁን እኔ በትርኪ ምርኪ በትንንሽ ነገሮች ራሴ ቢዚ ማደርግ ሰው አይደለሁም፣ ያዘዝኩህን አድርግና አሳየኝ፣ ግደልልኝ ብለዋለች ማለት ነው። እሱም የኔ ፍቅር ፈጽሜ አሳይሻለሁ፣ እቀብረው አስክሬኑ እልክልሻለሁ ብሎ ሲላት፣ ከፈለክም ቅበረው እኔ ግድ አይሰጠኝም ብለዋለች። እንግዲህ ሜዳውን ፈረሱም አመቻችልሃለሁ፣ ነገሮችን እንዲመቻችልህ በጥሩ መልኩ እንድታካሄድ እኔ እረዳሃለሁ ብለዋለች ማለት ነው። እንግዲህ አንዳንዴ ጠላቶች እውነታውን ስናውቅ ካጠገባችን ማሸሻችን እንዳንጎዳ ድጋሚ ሌላ ጥፋት ውስጥ እንዳንገባ ይረዳናል። ከሮዛ ያየነው ይህ ነው። ሲወጣም ሲገባ ነገሮችን ሁላ እያየች አጠገቡ ሆና ስለሆነ ሲወጣ እንግዲህ ደውላለታለች ማለት ነው። እንግዲህ በባለፈው ክፍል ሄዋንና ባንቴሮ ሲያወሩ ዴቭ አይቷቸው ነበረ። ሄዋን ባንቴሮን ተረታዋለች። ከዚህ በፊት እሱ ዴቭ ሉሊትና ዴቭ ክፍለ ሀገር ሄደው የሉሊት ቤተሰቦች ጋር ሄደው ዴቭና ሉሊት ጉዳት እንዳይደርስባቸው ሞገስና አቶ መለስ የሚባሉ ሰዎች ሉሊትን እንዳያገኟቸው እሱ ሲጥር ፖሊሶቹም ሪፖርት ሲያደርግ አይተዋለች። እነሱ ላይ ጉዳት እንዳይደርስባቸው ሲያደርግ እንግዲህ አይተዋለች፣ ተረድተዋለች። እናም ደግሞ ከሮዛ ጋር አሁን ላይ ግንኙነት እንደሌለው እንዳቆመም እውነታውን ሲነግራት አምናውም ሲከፋት እሱ ጋር ሄዳ ነበረ እና ስትስመው ስላየ ዴቭ በጣም ቀንቷል ማለት ነው። እና ስለ ቀናም ባንቴሮን አግኝቶ ከእኔ ከሆኑ ከቤተሰቦቼ ጋር ራቅ፣ እናም ድጋሚ እነሱ ዙሪያ ላይ አልፈልግም እና አሁን ላይ መንካት የሌለብህን የኔ የሆነ ነገር ነክተሃል ብሎ በጣም በስሜታዊነት እንግዲህ ገፍትሮ ከግቢ አስወጥቶታል ማለት ነው። እንግዲህ ያ ነገርም ሄዋን በጣም ረብሿት ጠጥታ መታ ስለነበረ አግኝቶ ሲጠይቃትም በጣም አስቀይመኸኛል፣ ፊት ነስተኸኛል፣ እኔ ማንም ላይ ላየው ልሰማው ማልፈልገው ነገር አድርገኸኛል፣ እናም ደግሞ ተቀይረህብኛል ብላ ስትለው ሄዋኔ እንዴት አንቺ ላይ ቀየራለሁ? አንቺ ምን አደረግሽኝ? እንዴትስ እንደዛ አሰብሽ? ብሎ ሲላት እኔና ሉሊት ቁጭ ብለን ሉሊትን ሰላም ብለህ ትተኸኝ ገብተሃል። እኔ ግን በሰላምታ ሰበብ እንድታቅፈኝ ፈልጌ ነበረ። እኔ እኮ ዛሬ ማፈቅርሃለሁ፣ ወድሃለሁ፣ እንድታቅፈኝ አብሬህ እንድሆን እፈልጋለሁ። አንተ ግን ያን ማድረግ አቃተህ፣ ትተኸኝ ገባ እና በዛ ተበሳጭቼ ነበረ።
እናም ደወልኩለት። ሌላ ማቀው ሰው ስለሌለ እሱ ጋር ደውዬ አገኘሁት። ምንድን ነው ክፋቱ? እኔ ሁሉንም ነገር ማድረግ የምችል የማስብ ሰው ነኝ። እኔ ምንም የገንዘብ ችግር የለብኝም። ዛሬ እኔ ሔዋን የሆንኩት እንደዚህ አይነት ሰው የሆንኩት ትላንትና አንተ የሰራኸኝ ማንነት ይዤ ነው ወደ ሀገሬ የመጣሁት። ኢትዮጵያና ሔዋን አንተ የሰራሃቸው ናቸው። እኔ ኢትዮጵያን ሀገሬ ማቃት እኮ አንተ ልብ ነው ላይ ናት እና አንተ ልብ ላይ ነው ማቃት አገር ወዳድ መሆንህን። እናም ደግሞ እኔም አገሬን እንድወድ አድርገኸኝ ከዛ ሁሉ አቋርጬ ሁሉ ነገር ትቼ ሁሉ መንገድ አቋርጬ የመጣሁት አንተና አገሬን ለመጥቀም ነው። ያ ነገር ደግሞ አንተ ልትረዳኝ አልቻልክም ብላ ስትለው እንግዲህ ከባንቴሮን ለምን እንደዛ እንዳደረኩ ታውቂያለሽ አላት። እኔ በባንቴሮ ምክንያት ነው ያ ትቼሽ የገባሁት ብሎ ሲላት ምን አደረኩኝ ከባንቴሮ ጋር? ባንቴሮን አልተረዳኸውም ብላ ስትለው ባንቴሮ አንቺ ነሽ ያልተረዳሹ፣ አታውቂውም ከዚህ በፊት ምን እንዳደረገ ደጋግሜ ነግሬሻለሁኝ። ሊገለኝ ሞክረዋል፣ ሉሊትም ሊያስኮበልላት ሊያስገድላት ሞክረዋል ብሎ ሲላት ማንም እኮ በትላንት ማንነቱን ሊመዘን አይችልም ብለህ የምታምነው አንተ ነበርክ። አንተ ነህ ወይ የምታወራው ብላ ስትለው አው ሲስምሽ አይቻለሁ ብሎ ሲላት አሁን እኮ አንተንም ልስምህ እችላለሁ። እኔ የሳምኩት ከሱ ጋር ምንም አይነት ነገር ኖሮኝ ምንም አይነት ግንኙነት ኖሮኝ ሳይሆን ሳይዋሸኝ እውነቱ ስለነገረኝ ነው የሳምኩት። እናም እንደዛ ብትረዳው ብላ ስትለው ድጋሚ እሱ ዙሪያ ላይ ከሱ ጋር ላይሽ አልፈልግም ብሎ ሲላት እሷ በጣም ደስ ብሏታል ማለት ነው። ምክንያቱም ቀንተሃል፣ ባንቴሮን ስለሳምኩት ቀንተሃል ብላ ስትለው አዎ ቀንቻለሁ ብሎ ሲላት እንግዲህ ልቧ በጣም ሀሴት አድርጓል ማለት ነው። ምክንያቱም እሷ ዛሬም ላይ ቢሆን ትወደዋለች፣ አብሯት እንዲሆን እንዲያስባት ትፈልጋለች እና እንደሚያስባት እንደሚፈልጋት አረጋግጣለች ማለት ነው። ሮዛ በበኩሏ ሌላ ወጥመድ አጥምዳለች ማለት ነው። እንግዲህ ዴቭም ከቤት ሲወጣ መኪና እንደማይዝ እና በ30 ደቂቃ ውስጥ እንደሚደርስ ከሰው ጋር ሲያወራ ስልክ ሲያወራ ሰምታ ሰዎቹንም አሁን ወጥቷል፣ እግር በእግር ተከታትላችሁ አጥፉት። እናም እኔን ምትፈልገኝ ከሆነ ያለንን ነገር ምትፈልግ ቀና ብለን እንድንሄድ ምትፈልግ ከሆነ እሱ ተመልሶ እዚህ ቤት ተመልሶ እንዳይመጣ አጥፋው ብላ ስትለው አድርጌ አሳይሻለሁ ብሏታል ማለት ነው። እንግዲህ እንደሚሳካ ተስፋ አደርጋለሁ ብላለች ማለት ነው። እኔ ግን ሚሳካላቸው አይመስለኝም። ምክንያቱም ሮዛ አርፋ እንደማትቀመጥ ባንቴሮ ያውቃል። እናም በዴቭ ዙሪያ ላይ እያንዣበበ እየጠበቀውም እንደሆነ ይሰማኛል። እናም ባንቴሮ ደርሶ ያተርፈዋል ብዬ አስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀጣዩን ክፍል አብረን የምናይ ይሆናል። ክፋት መልሶ መላልሶ ራስን ነው የሚጥለው። ይህም ያየነው ሮዛ የራሷ ክፋት ውስጥ ስትወድቅ ነው። እናም ቀጣዩ ክፍል አብረን እናያለን። ባባይ